አትፍሩ ይላል እግዚአብሔር በመጽሐፍ ቅዱስ ላይ በተደጋጋሚ አትፍሩ። ማን ነው ይህንን ቃል የተናገረው? እግዚአብሔር። ሰው ምን ጊዜም በምድር ላይ ሲመላለስ ብዙ የሚያስፈራው ነገር አለ። ብዙ በጣም ብዙ። የእያንዳንዳችን ፍርሃት ይለያያል። እግዚአብሔር ታዲያ ለዚህ ምላሹ ምንድነው? አትፍሩ። ሃሌሉያ። አብርሃምን ምን አለው? አትፍራ፣ እኔ ለአንተ ምን ነኝ? ጋሻህ ነኝ፣ ታላቅ ዋጋህም እኔው ራሴ ነኝ። አትፍራ። ዛሬም ብዙ የሚያስፈሩ ነገሮች በዙሪያችን አሉ፣ ግን አንፍራ። ለምን? እግዚአብሔር ከኛ ጋር አለ። እግዚአብሔር የማይቃኘው እግዚአብሔር የማይቆጣጠረው ምንም ነገር የለም። ከእግዚአብሔር እይታ ከእግዚአብሔር ቁጥጥር ውጭ የሆነ ምንም ነገር የለም። በህይወታችን ላይ ምንም ሊገጥመን ይችላል። እግዚአብሔር አትፍሩ ካለ አንፍራ። መጽሐፍ ቅዱሳችን በተደጋጋሚ አትፍሩ ካለ አንፍራ። ሰው ባይፈራ ኖሮ አትፍራ አይባልም። ሰው ይፈራል። ፍርሃት ሰው ውስጥ ምን ጊዜም ይኖራል። የሚፈራው ነገር ይኖራል። የሚያስደነግጠው ነገር ይኖራል። ስለዚህ ከምንሰማው ይልቅ ከምናየው ይልቅ አትፍሩ ያለን የአምላካችን የእግዚአብሔር ቃል ብርቱ ነው። እግዚአብሔር ሊያሻግረን ይችላል። ጨለማ ነው፣ ሊያነጋልን ይችላል፣ ሊያሳልፈን ይችላል። ወድቀናል፣ ሊያነሳን ይችላል። ታመናል፣ ሊያድነን ይችላል። አዝነናል፣ ሊያጽናናን ይችላል። አጥተናል፣ እንደገና ሊሞላን ይችላል። አምላካችን እግዚአብሔር ሉዓላዊ ደግሞ ኤልሻዳይ አምላክ ነው። ሁሉ በሁሉ የሆነ አምላክ ነው። ስለዚህ አትፍሩ። ዛሬ እኔ እላለሁ አትፍሩ፣ በኢየሱስ ስም በቃ አትፍሩ ያለን እግዚአብሔር ስለሆነ ደግሜ ልንገራችሁ፣ አትፍሩ። የሞት ፍርሃት በዙሪያችሁ ያጠላባችሁ አላችሁ፣ አትፍሩ። አጋንንትን የምትፈሩ አላችሁ፣ ሰይጣንን የምትፈሩ አላችሁ፣ አትፍሩ። ሊያስፈራን ሊያስደነግጠን የሚገባው አምላካችን እግዚአብሔር ብቻ ነው። ፍጹም የሆነ ይሄ የአክብሮት ፍርሃት አምላካችን እግዚአብሔርን የአክብሮት ፍርሃት፣ የአምላክነት ፍርሃት፣ የጌትነት ፍርሃት እንፈራዋለን። ይገለናል ብለን አይደለም የምንፈራው እግዚአብሔርን። እግዚአብሔር አባታችን ነው። እግዚአብሔር ወዳጃችን ነው። እግዚአብሔር ሰላማችን ነው። እግዚአብሔር ንጉሳችን ነው። እግዚአብሔር ፍጹም የልብ ወዳጃችን ነው። እግዚአብሔርን የምንፈራው በአምላክነቱ በጌትነቱ ክብር ስለሚገባው አምላክ ስለሆነ፣ ገዢ ስለሆነ፣ ሉዓላዊ ስለሆነ፣ የበላይ ስለሆነ፣ ከሱ በላይ ማንም ስለሌለ እግዚአብሔርን በዚህ መንፈስ እንፈራዋለን። ሃሌሉያ። ሌላው ግን ይሄ የሚያስደነግጣችሁ የሚያስፈራራችሁ ወይኔ ምን ሆን ይሆን በቃ አለቀልኝ የሚያስብላችሁ ፍርሃት ሁሉ ከአጋንንት ነውና አትፍሩ። ከሰይጣን የሆነውን ፍርሃት አትፍሩ። ከዲያብሎስ የሆነውን ፍርሃት አትፍሩ። ጌታ አለ ከኛ ጋር፣ የሚዋጋልን አለ። ድል ነሽው ጌታ ከኛ ጋር አለ። ሃሌሉያ። ክብር ለእግዚአብሔር ይሁን። አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ ተብሎ ተጽፏል። ስለዚህ የታመነው ጌታ፣ አብሮን ያለው ጌታ አያሳፍረንም፣ አንዋረድም፣ አንወድቅም። እግዚአብሔር ከኛ ጋር አለ። ሃሌሉያ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው።